በፍጹም ተስፍሽን እንደዚህ አይነት ነገር አስገድጄ የመግደል ሙከራ አላደረግበት። ምንና ሳከኝ ነው ጧር ያወርዳል። ግን እኛ ሀገር በብዛት ይደበቃል ነበር። አዎ በተለይ ሴት ኧረ ሴቶች አይናገሩም። እንደውም የሚገርም ድምፅ ነው የሚቀይሩ ሲጫወቱ። ወጣት ነው ጧር ያወርዳል። ግን እኛ ሀገር በብዛት ይደበቃል ነበር። አዎ በተለይ ሴት ኧረ ሴቶች አይናገሩም። እንደውም የሚገርም ድምፅ ነው የሚቀይሩ ሲጫወቱ። ወጣት የእድሜ ርዕስ ይነሳ። አዎ እንደነ ሰላምዬ እድሜ ለመሆን ወይኔ ሲሉ ያንገታቸው ቱቦ ዱብ የዚህኛው ስትሪፕ አምባሻ ለምን ብዬ ነው እድሜ ሰጠኝን የምደብቀው? ስትጨምር ላይክ ላይ ሶኪደናነኮ ስልክ ሚዛ ያ ኦልራይት ና ሲሉ ያደክማል። ሰውየውን ይታዘባል እኮ አይሆንም። እና እኔ በዚህ ላይ ትምህርት ብሰጥ ደስ ይለኛል። ይህም እኔ ብዙ ውስጤ እንዳላወቀ መሆኑን የሚያሳልፍ ሰው አለ አይደለ? እሱ ነው። እንደውም እኔ ነቃን አወቀን የሚሉትን እንዴት እንደማሻግራቸው ብታይ እንዲህ ብዬ ነው። ሰዎችን እንደዛ አድርጎ ማሳለፍ ለእድሜ ማስረዘሚያም ይረዳል። እና እንደዛ ነው። እና ለምን ነው እድሜያቸውን ታዲያ የሚደብቁ ሴቶች? እኔ ለምን እንደሆነ አልገባኝም። ይኸውልህ አሁን ደግሞ የመጣ ፋሽን አለ። ይቅርታ አድርግልኝና ወጣት የሆኑ ወንዶች ከፍ ያሉ ሴቶች ጋር ባል የሌላቸው ጋር ይገባሉ። ወጣት ወንዶች? አዎ። ሲመሽ ነው ይዟት የሚወጣው እንጂ በቀን ይዟት አይዝናና። ሰው እንዳያይ ወጣት ነው፣ ልጅ ነው። ግን ጥሩ ኮት ትገዛለታለች፣ ጥሩ ጫማ ትገዛለታለች። ከፍ ልታደርገው እሱ ጫማውን ከፍ ያለ ነው። ለምን ሆነ ሳይሆን ምልክ እሱን ቢያደርጉ እሷም ተስማምተው ጥሩ ሆኖ ግን የሚገባው ምንድን ነው? እንደ ጅብ ታፏን ገንጥሎ ለመሄድ። አሁን ደግሞ የሚወለዱትም ልጆች ትንንሾቹ ቆንጆ ናቸው። ከነዛ ጋርም ደግሞ ማች ለማድረግ መሰለኝ ማች ገባ አይደል? ለመመሳሰል አይሆንም። እኔ አሁን ከልጄ ከምትሆን ሴት ጋር ጓደኛ መሆን ጥሩ ነው። ግን እንደሷ አክት እያደረግኩኝ ሻይ ብጋብዛት ትመለሳለች እንዴ? ነገ እኔ ጋር ማዘር የምነካቸው እኮ ነው የምትለኝ አይደል? እና እንደዛ ነው። ፍቺ ለምን የበዛ ይመስላል? መስኪ አሁን ወደኋላ ልትመለሰኝ ነው። ሳይጠናኑ ሊባል ነው። እሱ አይደለም፣ አለመጠናነት አይደለም። ግን አሁን ፍቺ የበዛው ምኞት በዛ፣ ውድድር ሆነ። አንድ እንግዳ ሆና ከመጣች አንድ ሴት ቤት ፍቺው በቃም ይሆናል። በቃ የእነሱ ቤት አይተ ከሆነ እኔ እናንተ ከተጋባን ስንት ጊዜ በቃ እኔ ትዳር ወደ ማቴሪያል ተቀይሯል። ባባ እቃ ሆነ ትዳር። በቃ የእሱ አይነት ምንጣፍ፣ የእሱ አይነት ይሁማን፣ የእሱ አይነት አልጋ ልብስ። በደብረ ብርሃን ብርድ ልብስ እኮ ተመራርቆ ያለው የተፋታ። እኔ ስለ ትዳር ካመጣልኝ ኮምፒቴሽን ነው እያፋታ ያለው። ደግሞ በጣም ብርቅ አድርገውታል። ሲንግል ማምነኝ በጣም ብርቅ። በቃ ማንንትን ይሄ ሎጎ ቀኒ ሲንግል ማምነኝ ለልጆቼ ብቻ ነው ነው። እኔ እነሱን እኮ ጠልቼ አይደለም፣ ግን ከአንበሳው ይከፋሉ። ባሏ እየተዋረደ እኮ ነው እሱ። አንድ ጎጆ ላይ ባለችው ነገር ተስማምተው አንተ ትብሳል። መደማመጥ። አሁን ደግሞ ብዙ ሴቶች እኔ እንግሊዘኛ አልችልም ብያለሁ። ብዙ እንግሊዘኛ ነው የሚያወሩት። ለአዳምጧቸው የሚችሉ ወንዶችም አሉ። ያም አለመግባባት ያመጣል። እና ኮምፒቲሽን ያልኩ ያዘው እሱ ኮምፒቲሽን፣ ንጽጽር። አላየክም እንዴ እንትናን? አላየክም እንዴ ዮዲትን? አላየክም እንዴ በቀለን? አላየክም እንዴ እንትናን ቤት? ምንድን ነው በቃ አግብተዋል እኮ እንዴ። የእኔ ባል ያንተን ሚስት ቢያት ምንድን ነው ቁም ነገሩ? በቃ እንደ ቤት ይምጣ አምላክ። እና ይሄ ነው ኮምፒቲሽን ብለን የሚያዘው። እንደው ሴት ልጅ አንድን ወንድ ወዳ መጠየቅ ልትፈራ ትችላለች። አንቺ አሁን ተስፍሽን አንቺ ነሽ እንቀበልሽው? አዎ አንቺ ነሽ የጠየቅሽው? አዎ ደስ ሲለኝ ይህን ስጠይቀኝ ልቤ ሁሉ ይሞላል። ሙቀት ነው የምትለቅብኝ። ምን የአንቺ ተፈጥሮች ድፍረትሽ ነው ወይስ ምንድነው? እነዛስ ምንድነው ማድረግ የሚችሉት? ትልቁ እኔ የማምንበት አስተዳደግ ወሳኝ ነው። እንደ ሁሉም ተመችቶት ሴት ምን መሆን እንዳለባት አንደርስታንድ ያደረገች በስርዓት ይህ ዘመናዊነት ምናምን ያልበረዛት ወጣ ወዳለ መንገድ እየሄዱ ላሉ ሴቶች አርያ ትሆናለች እና ቢያዋት መልካም ነው ብዬ አስባለሁ። ለብዙ ሰዎች ሼር አድርጉት። ሰብስክራይብ እያደረጋችሁ ደግሞ ቤተሰብ ሁኑ። 1000 ሰብስክራይበር አስገቡኝ። ሙሉን በማራኪ ወግ ገብታችሁ መከታተል ትችላላችሁ። በደንብ የምትደሰቱበት ቁም ነገር የምታገኙበት እንግዳ ነው ያቀረበልን ማራኪ ወግ። በዚሁ አጋጣሚ እናመሰግናለን። ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። አመሰግናለሁ።